መድኃኒት እግዚአብሔር ጨርሷል። ሌላ መድኃኒት የለም። የመጨረሻውን ዶዝ የመጨረሻው መፍትሄ እግዚአብሔር ሰጥቶናል። ይሄ መድኃኒት ያድናል። ይሄ መድኃኒት ይታደጋል። ይሄንን ቸል ለሚል ግን እግዚአብሔር ሌላ የለውም። ለኃጢአታችን ስርየት ራሱን ከፍሏል ክርስቶስ። ራሱን የከፈለው ጌታ ራሱን ለከፈለለት ዋና ነገር እኛን ሊወስደን ተመልሶ ይመጣል። ኃጢአት ኃይል የተያዘ ሰው በክርስቶስ ይድናል። ጨለማ የወረሰው ሰው ክርስቶስ ብርሃን ነው፣ ይታደገዋል። ሰው የመጨረሻው መፍትሄና ህይወት እንደ ህይወትና መፍትሄ ማየት ከተሳነውና ሌላ አይነት ልምምድ ውስጥ ከገባ እግዚአብሔር ለዛ የሚሆን ሌላ መድኃኒት የለውም። መድኃኒት ጨርሷል እግዚአብሔር። አንድ ነው የነበረው ሰጥቶን። ኃጢአትን መውደድ አንችልም፣ ወደድንም ጠላንም። ሰዎች ግን ሊስቱ ይችላሉ፣ ሰዎች ሊወድቁ ይችላሉ። እና መፍትሄው ምንድን ነው? ለወደቀ ሰው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ቃል በቃል ኃጢአት የለብንም ብንል እንዋሻለን፣ እርሱንም ሐሰተኛ እናደርገዋለን። ግን ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የኃጢአት ስርየትን በተመለከተ ሌላ ምንም አይነት ነገር የለም። እግዚአብሔር ልጁን ከፍሏል። የልጁ ደም ከኃጢአት ያነጻል። መጽሐፍ የሚለው ይሄ ነው።